ከብዙ ጊዜም በኋላ አባቴ ከዚህ ዓለም ሲለየኝ የትንኩሽታው ተረት ምስጢሩ እየገባኝ እያጽናናኝ ይሄድ ጀመር። አባቴ አቶ ገሪማ ሲወርድ ሲዋረድ በመጣውና በተረከበው የኪነ ጥበብ ስልት ታሪካዊ ምዕራፍ ያላቸውን ቲያትሮች ያዘጋጀ ለሕዝብ በሚያቀርብበት ወቅት እኔም ከአባቴ ጋር አብሬ በተዋንያንነት በመሰማራት የማስታወቂያ ሰሌዳውን ተሸክሜ አዋጁን ለሕዝብ በማሰራጨት የተሳተፍኩበት ትምህርታዊ አስተዳደግ እስከ አሁን ድረስ የህይወቴ ባላ ነው ብዬ በበኩሌ አምናለሁ። የመከራ ደወል ተብሎ የተሰየመውን የአባቴ የቲያትር መዘክር በአፄ ዮሐንስ ዘመነ መንግስት በጦር መሪያቸው በራስ አሉላ አማካኝነት ዶጋሌ ላይ የተደረገውን ታላቁንና የመጀመሪያውን የኢትዮጵያንና የጣሊያን የቅኝ ግዛት ግጭት ይዘክራል። እኔም የዶጋሌው ጦርነት ድልና ለጣሊያኖች ያስከተለው እፍረት ለአድዋው ግጭት የመጀመሪያና ታላቅ ምክንያት ነው ብዬ ስለማምን ከመከራ ደወል ቲያትር አለፍ ብዬ በመቆንጠር የዶጋሌውን ጦርነት እንደ መግቢያ በመውሰድ አቀርበዋለሁ። በመርዝ የሮማ ጎባብስት ሽማግሌዎች ሁሉ የቅኝ አገር ዳቦ ያልወካ እየበሉ በሰይፍ ተወራርደው ኤርትራን ዘለሉ። የመከራ ደወል ደሜ ተበከለ ከሮም ወርዶ መጥቶ አሰብ ተሰቀለ። በቄስ በነጋዴ እየተናገረ ድምጡን አሳምሮ ብዙ ሰው ገደለ።